የዳቢሎስ ባህሪያት በኢትዮጵያ ሰማይ ስር የዳቢሎስ ወይም የሰይጣን ውጊያ ባህሪያት ተብለው የተቀመጡት 13 ሲሆኑ እነሱም የማያቋርጥ ተዋጊነት፣ ኃይለኝነት፣ በውጊያ የሰለጠነና የሰው ልጅ ማንነት የሚያውቅ መሆኑ፣ ብልህና ተንኮለኛ መሆኑ፣ መንቻካነት፣ ከሳሽነት፣ ባለብዙ ችሎታ ባለቤት መሆኑ፣ ውሸታምነት፣ ጨካኝነት፣ አስመሳይነት፣ ቀናተኝነት፣ ምቹ ጊዜ ጠባቂነት፣ የማያምንና የማይታመን መሆኑ ናቸው። በዚህኛው መርሃ ግብራችን የማያቋርጥ ተዋጊነቱ በኢትዮጵያ ሰማይ ስር ተግባራዊ ያደረገ መሆኑን ለመመልከት ጥረት እናደርጋለን። ዳቢሎስ በማያቋርጥ ተዋጊነቱና በውጊያ ፍቅሩ ያልተዋጋው ኃይል የለም። ከመላእክት፣ ከነቢያት፣ ከሐዋርያት፣ ከቅዱሳን በአጠቃላይ በእግዚአብሔር መንገድ ከሚመላለሱና መመላለስ ከሚፈልጉ ጋር ተዋግቷል። በዚህ ዘመን ደግሞ የውጊያ አድማሱን አስፍቶ በተወሳሰበ ዘዴ ይዋጋል። ያልገበረለትን፣ ያልታዘዘለትን ያለ እረፍት ዓይኑን ሳይከድን ያዋጋል። ይህ ዘመን ሁሉም ማህበራዊ አደረጃጀት የዳቢሎስ የውጊያ ሜዳ ነው። የፖለቲካ መዋቅሩ፣ የቤተ እምነቱ አደረጃጀት፣ የንግዱና የግብርና ስርዓቱ፣ ማህበራዊ ኑሮና ትዳሩ እና አጠቃላይ የሰው ልጅ እንቅስቃሴ ሙሉ ለሙሉ መግባባት ተስኗቸው የጠብና የውጊያ ቦታ ሆነዋል። ማስተዋልና ብልህነት የጎደላቸውን ለምድ እያለበሰ ጦርና ጎራዴ እያስታጠቀ ሁሉንም በየፈርጁ እያዋጋ ይገኛል። በአሁኑ ወቅት የዳቢሎስን ጦርና ጎራዴ ያልታጠቀ ማን ነው? በፖለቲካው መስክ በፍቅርና በሰላም የሚተያየው ማን ነው? የተስማማውም በጥቅምና በነዋይ የተገዛ ነው። ጥቅሙ የቆመለት ጦርነት ለማዋለድ ሁሉም በቤቱ ዘግቶ ጠብን ያዋጣል፣ ተንኮል ያዋልዳል። ህዝብን እናስተዳደራለን በሚል ሐሳብ ከገጠር እስከ ከተማ የጦር ሰፈር እንዲሆን የጦርነት ሐሳብ ያዋለደው ዳቢሎስ ነው። ሔዋንን አዳም ላይ እንዳስነሳው አንዱን በአንዱ ላይ በማስነሳት በተንኮል መንገድ ያልሄዱትን ንጹሃንን ደም እያፋሰሰ ይገኛል። የዳቢሎስ የማያቋርጥ የውጊያ ፍላጎት በድፍን ኢትዮጵያ ሰማይ ስር ቀጥሏል። ፖለቲከኞቹን ውሃ በማያነሳ ጭፍን ሐሳባቸው ተገዥ አድርጎ በቂምና በበቀል ማስተዋላቸውን ጋርዶ ዋኝተው በማይወጡት የደም ማዕበል ነክሮ እያፋለማቸው ይገኛል። በዚህ ፊልሚያ አዛውንቶች ከዘራቸው እንደተደገፉ በጥይት አረር ያራሉ። ህፃናት እቃቃ በመጫወቻቸው መሃል ወድቀው ይቀራሉ። ሴቶቹ እንደወጡ ይቀራሉ። በገዳማት የሃይማኖት አባቶች፣ መነኩሴዎች በገፍ ይገደላሉ። ዳቢሎስ የሚዋጉትን የማይገብሩለትን በተዘዋዋሪ ይበቀላቸዋል። ወንድም በወንድሙ ላይ ተነስቶ ደም ይፈሳል። ሌላኛው እጅግ የሚያስደንቀው የዘመኑ የዳቢሎስ የውጊያ ቦታ ቤተ እምነቶች መሆናቸው ነው። ባለንበት ዘመን በኢትዮጵያ ሰማይ ስር የመለያየት፣ የሌብነት፣ የስግብግብነትና የአጭበርባሪነት ቦታ መሆናቸው ለህሊናም እየከበደ ቢሆን እየተነገረ ነው። የአባቶች አለመግባባት፣ አንዱን በአንዱ ላይ መነሳት፣ ለምዕመናን መከፋፈል፣ ውጊያ መግጠም ብሎም እርስ በርስ ደም ለመፋሰስ ምክንያት እየሆኑ ነው። በኢትዮጵያ ሰማይ ስር ከመፈንቅለ መንግስት አልፈን መፈንቅለ ሲኖዶስ አዝማሚያ እየተመለከትን ነው። የእምነት አባቶች ያላቸውን ችግር ሲወያይዘው በጸሎትና ስግደት ተነጋግሮ መፍታት ሲኖርባቸው ምዕመናንን ከፋፍሎ ማበጣበጥ በዳቢሎስ ወጥመድ መያዛቸው ማሳያ ነው። ይህ ደግሞ በዳቢሎስ ውጊያ ልጆቻቸው እንዲታረዱ አድርጓል። የዳቢሎስ የውጊያ ቦታ እጅግ ሰፊ ነው። ሲፈልግ በእርሻ ድንበር ያዋጋል፣ ወንድማማቾችን ይለያያል፣ ደም ያፋስሳል፣ ደቦ ወይም ጅጊ ይበትናል። በየቤቱ ክፉ ሐሳብ እያዋለደ እርስ በርስ ሊያቧቅስ ሰራዊት ያደራጃል። በንግዱ ዓለም ገብቶ ሰው ከሰው ያስተራርዳል። በትዳር ገብቶ አንድ አካል አንድ አምሳል የሆኑትን ይለያያል፣ ልጆችን ሜዳ ይበትናል። የሰው ልጅ የህይወት ትርጉም አልባ ያደርጋል። በኢትዮጵያ ሰማይ ስር ዳቢሎስ የውጊያና የጸብ ፍቅሩ እያረካ ይገኛል። ተስፋ ባይኖረውም እስከ ዓለም ፍጻሜ የሰው ልጅ ችግር በጥፍ እያበዛ ፈጣሪን እያሳዘነ ይኖራል። የሰው ልጅ ከዳቢሎስ መንገድ ተመላልሶ ከሞትና ከውርደት ውጭ ያተረፈው ነገር ባለመኖሩ ቆም ብሎ ማስተዋልና ማሰብ አለበት። ከቂምና ከበቀል፣ ከተንኮልና ከውሸት፣ ጉልበትን ከመተማመን፣ ከግብዝነትና ከአስመሳይነት መውጣት አለበት። ዳቢሎስ ጊዜያዊ ደስታና መደላድል ይፈጥራል እንጂ ዘላቂ ደስታን አይሰጥም። ዛሬ ስልጣን ሊሰጥ ይችላል። ዛሬ ጀግና ተዋጊ ሊያደርግ ይችላል። ዛሬ ለሚፈልገው የደም መፋሰስ ሊያበረታ ይችላል። ሐሳቡ ሲሳካ፣ እቅዱ ሲሰምር ከአውላላ ሜዳ ላይ ጥሎ የሚሄድ ከዳተኛ ነው። ኃያል የነበረው አፈር አይንካን ያሉ ባለስልጣን፣ ነጋዴዎች፣ የጦር አለቆችና የመሳሰሉት ዛሬ ተዋርደው አሊያም ተሰደው መመልከት በቂ ነው። ከዳቢሎስ መንገድ እየተመላለሱ ግፍ የሰሩት አሻራቸው ጠፍቷል። በእውነት መንገድ የተጉላሉት ብዙ ፈተና ያዩት ለዓለም መማሪያና አርያ ሆነዋል። በኢትዮጵያ ሰማይ ስር የሚታሰቡ ሐሳቦች ከአሁን በኋላ ወደ ውጊያ አውድማ መውሰድ የለባቸውም። ጦርነት የዳቢሎስ ከመሆኑ በተጨማሪ ራሱ ዳቢሎስ ነው። ነገር ግን እያሸነፈ ቢመስልም የመጨረሻውን ውጊያ አያሸንፍም። የሚያሸንፈው እውነትና ፍቅር ነው። የሚያሸንፈው እግዚአብሔርና የእግዚአብሔር መንገድ ብቻ ነው።